እንዴት ነበር ግን ማሳመን የነበረብኝ? አሁን በእኔ አሁን እኮ አባትሽ እኮ ነው ስልሽ በሆነ ንግግር እኮ ፊሊንግሽ ሊረዳ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁ እናንተ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ ኢንሻአላህ። ዛሬ እንግዲህ ሁላችንም ስንጠብቀው እና ስንጓጓው የነበረ ቀን ነው ማለት ነው። እንግዲህ በዛሬው ቪዲዮ የምትመለከቱት ያው ሁላችሁም ሰስፔንስ እየሆናችሁ ነበረ በኢክራም እና ኢሱ ጉዳይ ማለት ነው። እንግዲህ ብዙ ተመልካች አሳስቦት በጉጉት እየተጠባበቀ ይገኛልና እንግዲህ ዛሬ ያው ቪዲዮ ለቀዋል ሁላችሁም እንዳያችሁት ማለት ነው። እንግዲህ ተስፋ ያለው ምናምን ይመስላል። መጀመሪያው ላይ እውነት ለመናገር በጣም ጓጉቼ ነበር የራሱ ቪዲዮ ያው እስከ መጨረሻው ድረስ እዩት እናንተ ማለት ነው። እና እንግዲህ ዛሬ ለመጀመሪያ ጊዜ ነው አበባ ሲሰጣት ያየሁት እኔ። በነገራችን ላይ አበባ ሲሰጣት አይቻላቅም። እንግዲህ ቀለበትም ሰጥቶ ነበረ። እንግዲህ ቀለበቱንም መልሳለታለች። ምክንያቱም መጀመሪያ ቤተሰብና ማሳመናለች። ሶስት ጋራ የሚያሳየው ባለፈውም አባቷ ጋር የሰራችውን ቪዲዮ አይታችኋል። እኔ ባለፈውም እንዳልኩት ከእሷ ነው ችግሩ ማለት ማሳመን ያለባት እሷ ናት ማለት ነው። አሁን ላይ እሷ ናት ማሳመን ያለባት። ግን ደግሞ ልቧ ከዛኛው ልጅ ጋር የቀረ ይመስላል ማለት ለኢሳም ቦታ ብትሰጠውና የእውነት የምትወደው ከሆነ አባቷን ማሳመን አያቅታትም። ሰውየው ስለዛኛው ሰውዬ ውለታ ምናምን ሲያወራ ይሄም እኮ ከዛ የበለጠ አድርጎልኛል እንደዚህ ነው ምናምን ማለት የሆነ ነገር ማለት ትችል ነበር። ግን እሷ በቃ ያው በቃ እኔ እንጃ ያኛውን ተወደዋለች መሰለኝ ዲያስፖራውን። እና ይሄው እሱ እንግዲህ እየተጠባበቀ ነው ያለው። ሳሚኝ ምር አሁን ላይ እያሳዘነኝ ነው። ያፎ ለምታ እንግዲህ በፊት የዛሬ 10 አመት ነው ማግባት የምፈልገው ምናምን ባላት ያችን ነጥብ ሁሉም ሰው ይዞ እንግዲህ ኪሳ እያለው ነበረ። ግን ተጸጽቶ እያደር ፍቅር ያው በመላመድ ነው የሚመጣውና እየተላመዱ ሲሄዱ አብረው ሲሰሩ ምናምን እነሱም ያው እየተለወጡ ነው እየሰሩ ሁለታቸውም ወጣት ናቸው ሰርተው ማግኘት ይችላሉ። እና እንደገና ለድሞ ያው በመላመድ የተነሳ እሱም ያው አፍቅሯታል ማለት ነው። እሷም ተወደዋለች እንደምታውቁት። ግን አሁን ላይ ማሳመን ያለባት ኢክራም ናት ማለት ነው። ኢክሩ አባትሽን አሳምኚ ከዛ ኢሳም ሽማግሌ ይልካል ማለት ነው። አሳዘነኝ ማለት እንደዚህ ዲኮር ሰርቼ ምናምን ማድረጉ አቅቶኝ አይደለም ሲል ማለት ነው።